ለአንድ ሀገር የኤነርጂ ፍጆታ ባደገና በጨመረ ቁጥር የዛ ሀገር ኢኮኖሚ በዛው ልክ ያድጋል ማለት ነው። ስለዚህ ከዚህ የምንረዳውና ከልምዳችን የምናየው በቂ አስተማማኝና አዋጭ የሆነ ኢነርጂ ለአሰብነው ብልጽግና ለማሳካት ማቅረብ አለብን። ብልጽግና፣ እድገት፣ ልማት፣ ዘመናዊነት ያለ በቂ ኢነርጂ፣ ያለ አስተማማኝ ኢነርጂ፣ ያለ ንጹህ ኢነርጂ፣ ያለ አፎርደብል ኢነርጂ ተግባራዊ ሊሆን አይችልምና ለዚህ ነው የኢትዮጵያ መንግስት ለኢነርጂ ዘርፍ ከፍተኛ ትኩረት ሰጥቶ እየተንቀሳቀሰ ያለው። ፕሮጀክት ደግሞ በትንሹ ወደ 6000 አባወራዎች ለቀጣይ 20 ዓመታት ጥቅም እንዲያገኙ የታቀደ ሲሆን እስካሁን ድረስ ግን 6% ብቻ ነው ጥቅም ላይ እየዋለ ያለው። ያ ማለት ምንድነው? ወደ 350 አባወራዎች ናቸው ጥቅም ላይ እየተጠቀሙ ያሉት። ይሄ የሚያሳየው 94% አሁን ያለው ፖቴንሻል ጥቅም ላይ አልዋለም። ስለዚህ ቅድም አባቶችና እናቶች ጠይቁ የነበረው ጥያቄ በቀላሉ ሊመለስ ይችላል። ምክንያቱም ያልተነካ ኢነርጂ አለ። አሁንም የማስፋፋትና ኤክስፓንሽን ስራ መስራት ጉዳይ ነው የሚሆነው አስፈላጊ ሆኖ ሲገኝ። ስለዚህ ይህ ፕሮጀክት በትንሹ ለ20 ዓመታት ለዚህ ህዝብ አገልግሎት ይሰጣል ብሎ የታቀደና የተገመተ ነው። ይህ ፕሮጀክት ለማጠናቀቅ በትንሹ ወደ 400 ሚሊዮን የኢትዮጵያ ብር ወጪ ሆኖበታል። ስለዚህ ከፍተኛ የሆነ ወጪ ስለሆነ እያንዳንዱ ግብዓት እዚህ ጋር የምታዩት በሀገር ውስጥ ምርት ሳይሆን በሃርድ ከረንሲ ኢምፖርት የተደረገ ስለሆነ ይህንን ንብረት ተንከባክባችሁ በአግባቡ እንድትጠቀሙበት አደራ ጭምር ለማለት እወዳለሁ። ኢትዮጵያ ኤሌክትሪክ አገልግሎት ኢትዮጵያን ለማበልጸግ በምንሄደው ጉዞ ላይ አስተማማኝ ኤሌክትሪክ አገልግሎት በሁሉም ከተሞች ለሁሉም ኢንዱስትሪዎች ለሁሉም ህዝቦች በመስጠትና ኤሌክትሪክ ባልተዳረሰባቸው ቦታዎች ላይ ኤሌክትሪክን የማስፋፋት ስራዎችን ከውሃና ኢነርጂ ሚኒስቴር ጋር በተለይ ተደራሽነትን ከማድረስ አንፃር በመተባበር እየሰራን የአንበሳውን ድርሻ እየተወጣን እንገኛለን። ከዚህ ከምንሰራው በተለይ ተደራሽነትን ከማስፋት አንፃር ከምንሰራው ስራ አንዱ ከግሪድ ከምንሰራቸው በተጨማሪ ማለት ነው ከግሪድ ውጪ በሆኑ ከተሞች በኦፍ ግሪድ ያሉ ከተሞችን በፀሐይ ኃይል ማመንጫ ኢነርጂ እየሰጠን እንገኛለን። እስካሁን እንደ ሀገር ከ38 አካባቢ የሚደርሱ የፀሐይ ማመንጫዎችን ገንብተን ኤሌክትሪክ አገልግሎት ለ24 ሰዓት እንዲያገኙ እየተደረገ ይገኛል። በሶማሌ ክልል ብቻ አሁን የምናስመርቀውን ጨምሮ 8 የፀሐይ ኃይል ማመንጫዎች አገልግሎት እየሰጡ ሲሆን በቀጣይ በዚሁ በጀት ዓመት 6ቱ ተጠናቀው እንደዚሁ አገልግሎት የሚሰጡ ይሆናል ማለት ነው። ዛሬ የምንመርቀው የጋሻሞ የፀሐይ ኃይል ማመንጫ ጣቢያ በጣም ትልቁ ነው። 1 ሜጋዋት ኢነርጂ የሚያመነጭ የፀሐይ ኃይል ማመንጫ ነው። ከ20 በላይ ትራንስፎርመሮች አገልግሎት እየሰጡ ይገኛሉ።